ምግባቸው እንግዲህ አድናቆት ነው እንደማለት ነው። ዋና መገለጫቸው ከፍተኛ የሆነ የትኩረት ረሃብ መኖሩ ነው። ለእነዚህ ሰዎች ዓለሙ ራሱ የሚሽከረከር የሚመስላቸው በእነሱ ዙሪያ ነው። በተለይ ደግሞ ያልተሳካላቸው ከሆኑ በህይወታቸው እና የዚህ ተጠቂ ሲሆኑ ደግሞ ችግሩን ድርብርብ ያደርገዋል። ሂስትሪዮኒክ ፐርሶናሊቲ ዲስኦርደር የሚባል የስብዕና ውጥንቅጥ አለ እና ጥናቶች የሚያሳዩት በቁጥር ሴቶችም ወንዶችም ተጠቂ ናቸው፣ ግን የሴቶችን ቁጥር ከፍ ያደርጉታል። ስለ ፐርሶናሊቲ ዲስኦርደርስ እንግዲህ 10 የሚደርሱ አሉ። ባለፈው ያየነው ስለ ፓራኖይድ ፐርሶናሊቲ ዲስኦርደር ነው። ይሄኛው እንግዲህ ክላስተር ኤ ውስጥ ካሉት አንደኛው ነው። ሌላ ክላስተር ቢ ውስጥ ካሉት ደግሞ አንድ ሂስትሪዮኒክ ፐርሶናሊቲ ዲስኦርደር የሚባል የስብዕና ውጥንቅጥ አለ እና የዚህ አንዱ እዚህ ክላስተር ቢ ውስጥ ያሉት መገለጫ ምንድን ነው? ከፍተኛ የሆነ የትኩረት ረሃብና የሚያሰቃይ በጣም ድራማቲክ የመሆን የሌሎችን ትኩረት ለማግኘት ከፍተኛ የሆነ ዋጋ መክፈል ያለበት ነው እና ለምሳሌ ሂስትሪዮኒክ የዚህ ተጠቂዎች አንዱ መገለጫቸው ሁልጊዜም በአለባበሳቸው፣ በአነጋገራቸው፣ ከሰዎች ጋር ባላቸው ግንኙነት ያ የትኩረት ፍላጎታቸው ይገለጣል። ለምሳሌ በጣም ደማቅ ልብስ መልበስ ሊሆን ይችላል። ድራማቲክ የሆነ ንግግር ማድረግ ሊሆን ይችላል። ጮክ ብሎ መናገር ሊሆን ይችላል። ሁልጊዜም እነሱ ትኩረት ያስገኛል ብለው የሚያደርጉትን ነገር ሁሉ ማድረግ ሊሆን ይችላል። በጣም ስሜት ቀስቃሽ ለመሆን መሞከር ሊሆን ይችላል። ለምሳሌ ትንኮሳ ማድረስ ሊሆን ይችላል። በጾታዊ ትንኮሳን ጨምሮ ማለት ነው። ትኩረት ለማግኘት ሲሉ ሪስክ ያለው ወይም ህይወታቸውን አደጋ ላይ ሊጥል የሚችል ነገር ላይ መሳተፍ ሊሆን ይችላል። እንግዲህ ጥናቶች የሚያሳዩት በቁጥር ሴቶችም ወንዶችም ተጠቂ ናቸው፣ ግን የሴቶችን ቁጥር ከፍ ያደርጉታል። ለምሳሌ በጣም ደማቅ ቀለም ያለው ልብስ መልበስ ሊሆን ይችላል። በአጠገባችን ሲያልፉ በሆነ መንገድ የኛን አቴንሽን ለማግኘት ሊሞክሩ ይችላሉ። መደበኛ በሆነ በአንድ ስብሰባ ውስጥ ብታዩዋቸው እነዚህ ሰዎች ከሌሎች የበለጠ አቴንሽን የሚያገኙበትን መንገድ አንዳንዴ ጎጂም ቢሆን እንኳን አቴንሽኑን ከማግኘት የሚበልጥባቸው ነገር የለም። ስለዚህ ዋና መገለጫቸው ከፍተኛ የሆነ የትኩረት ረሃብ መኖሩ ነው። ከመገለጫዎቻቸው መካከል አንዱ ሁልጊዜም አድናቆት፣ ከሌሎች የበዛ አድናቆት መፈለግ ነው። ሌላው ግን ቶሎ መሰልቸትም አለባቸው። ስለዚህ በቀላሉ የመሰልቸት ነገር ያሳያሉ። ከሌሎች ሰዎች ጋር ቅርብ እንደሆኑ ያስባሉ። እውነታው ግን እንደዛ አይደለም። ወይም ሁልጊዜም ሌሎች ሰዎች የእነሱን ጉዳይ አድርገው እንደሚወስዱላቸው ያስባሉ። እውነታው ግን እንደዛ አይደለም። እንደዛም ላይሆን ይችላል። ስለዚህ እነዚህ ሰዎች በጣም ድራማቲክ በሆነው አቀራረባቸው ይገለጣሉ። እሱ መለያቸው ነው፣ አንዱ መለያቸው ነው። ይሄ እንግዲህ የትኩረት ረሃብ ወይም ከፍተኛ የሆነ የሚያሰቃይ የትኩረት ፍላጎት ከተነፈጋቸው ያንን ለማግኘት ብዙ ርቀት ሊሄዱ ይችላሉ። በተለያየ መንገድ ይሞክሩታል። ሌላው የዚህ ተጠቂዎች መገለጫቸው ምንድን ነው? በቀላሉ በሌሎች ተጽዕኖ ውስጥ የመውደቅ ነገር አላቸው። ለአቻ ግፊት በጣም የተጋለጡ ይሆናሉ። እንዲሁም ደግሞ አካላዊ ነገራቸውን ሌሎችን ለመሳብ ባልተገባ ሁኔታ ወይም ከልክ ባለፈ ሁኔታ የመጠቀም ልምድ አላቸው። ስለዚህ ከየትም ፍጪው ትኩረቱን አምጪው ነው ጉዳያቸው። የሌሎችን ትኩረት ማግኘት ችግር አይደለም፣ ያንን መፈለግ ችግር የሚሆነው ምንድን ነው? if it is excessive በጣም የበዛ ከሆነ የሚያሰቃኝ ከሆነ ያንን ሲያጡ ከሌሎች ጋር ያለውን ግንኙነት እስከ ማበላሸት የሚሄዱ ከሆነ ሁልጊዜም እነሱ ብቻ መደነቅ
አለብን ብለው የሚያስቡ ከሆነ ግንኙነቱን በጣም በከፋ ሁኔታ የሚጎዳ ከሆነ ያ የትኩረት ፍላጎት እሱ እንግዲህ የበዛ የትኩረት ፍላጎት መገለጫ ነው እና ይሄ የሂስትሪዮኒክ ፐርሶናሊቲ ዲስኦርደር ተጠቂዎች ችግሩን እነሱ ራሳቸው ግን አይረዱትም ወይም ያንን እንደ መደበኛ ቢሄቪየር አድርገው ስለሚወስዱት ሌሎች ሰዎች እንደዚህ ነህ ወይም እንደዚህ ነሽ ሲሏቸው ወደ ግጭት ወይም ወደ ኩርፊያ ወይም ወደ ቂም ሊሄዱ ይችላሉ። ይሄ እንግዲህ ለነሱ መደበኛ ሊባል የሚችል ባህሪ ነው፣ ግን ለሌሎች ሰዎች ደግሞ በቀላሉ የሚታይ የሚገለጥ ነገር ነው ማለት ነው እና የሂስትሪዮኒክ ፐርሶናሊቲ ዲስኦርደር ተጠቂዎች በተለይም ደግሞ በግሩፕ ስራ ወይም በጋራ በሚሰሩ ስራዎች ሳይቀር ሁልጊዜም እነሱ ብቻ ጎልተው እንዲወጡ የመፈለግ ከሌሎች ቦርደር ላይን ናርሲስቲክ ከምንላቸው ጋር የሚጋሩት ነገር አንዱ ይሄ ነው። የሚለያያቸው ነገርም አለ። ለምሳሌ ከአንታይ ሶሻል ጋር ከቦርደር ላይን እና ከናርሲስቲክ ጋር የሚጋሩት አንዱ የትኩረት መጠን ሁሉም ይፈልጋሉ፣ ግን የነዚህ ግን በጣም የበዛ ወይም ድራማቲክ የሆነ በጣም ከልክ ያለፈ የተጋነነ የትኩረት ፍላጎት ያላቸው ናቸው። ስለዚህ መደነቅ ያለባቸው ሁልጊዜ እነሱ ናቸው። ምግባቸው እንግዲህ አድናቆት ነው እንደማለት ነው። አንዳንዴ ባልሰሩት ነገርም ሁሉ መደነቅን ከልክ ያለፈ ዋጋ ይሰጡታል። እንዳልሰሩት ያውቃሉ፣ ግን ቤትም ይምጣ አድናቆት ለነሱ ያለው ቦታ በጣም የተጋነነ ነው። በጣም ከፍ ያለ ግምት ይሰጡታል አድናቆትን ማለት ነው እና ይህንን እንግዲህ በተለያየ መንገድ የዚህ ተጠቂ የሆኑ ሰዎች በስራ ቦታ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በማህበራዊ ግንኙነታቸው በቤተሰብ ውስጥ ሁልጊዜም ስለ እነሱ እንዲወራ፣ ሁልጊዜም እነሱ ብቻ እንዲደነቁ ገጥሟቸው ያውቃሉ። እንደዚህ አይነት ሰዎች ሁልጊዜም የትኩረት ማዕከል መሆን ያለባቸው እነሱ ናቸው እና ለእነዚህ ሰዎች ዓለሙ ራሱ የሚሽከረከር የሚመስላቸው በእነሱ ዙሪያ ነው። ከወዳጆቻችን ጋር በዚህ ጉዳይ ስንነጋገር ቶሎ ብለን ሌሎቹን ወደ መፈረጅ መሄድ የለብንም። ለምሳሌ እንዲህ አይነት የትኩረት ፍላጎት አለመኖርም በራሱ ችግር ነው። ግን መጠነኛ የሆነ ወይም ደግሞ ሌላውን ሰው የሚረብሽ አሁን የዚህ ተጠቂዎች አንዱ መገለጫው ምንድን ነው? ሌላውን ሰው እስከሚረብሽ ደረጃ ድረስ ነው የሚደርሱት። በቃ ባይ ኤኒ ሚንስ ትኩረቱን ማግኘት ነው ጉዳያቸው የሚሆነው እና በተለይ ደግሞ ያልተሳካላቸው ከሆኑ በህይወታቸው እና የዚህ ተጠቂ ሲሆኑ ደግሞ ችግሩን ድርብርብ ያደርገዋል። ያው ሲሳካልን ማውራት ቀላል ይሆናል ማለት ነው እና ካልተሳካ ደግሞ ያንን ነገር ኔጌቲቭሊ ኢቭን ጎጂ እንኳን ቢሆን የትኩረት ፍላጎቱን ማርካት የግድ የሚሆንበት ወይም ስለሚያስገድድ በራሱ ዲስኦርደሩ ወደዛ ሊደርስ ይችላል። እንግዲህ እነዚህ የዚህ ተጠቂ የሆኑ ሰዎች አድናቆቱን ካላገኙት አንደኛ ማህበራዊ ግንኙነታቸው ይበላሻል። ያንን አድናቆት ማትሰጣቸው ስለማይገባቸው ነው ብለው አይደለም የሚወስዱት። አንተ ወይም አንቺ ንፉግ ስለሆንሽ ነው ብለው ነው የሚወስዱት። ስለዚህ ወደ ቂም መያዝ እና የነበረውን ግንኙነት ወደ ማበላሸት ይሄዳል። ሌላው ግን ያንን አድናቆት ፍለጋ አንዳንድ ጊዜ ህይወታቸውን አደጋ ላይ የሚጥል ነገር ላይ ሊሳተፉ ይችላሉ። እዚህ ካላገኙ ሌላ ቦታ ሄደው ያንን አድናቆት ማግኘት ይኖርባቸዋል። ለዛም ነው ለምሳሌ ተንኳሽ ሴክሹዋሊ ተንኳሽ ሊሆኑ ይችላሉ። ወንድ ከሆነ በተለያየ ምክንያት መንገድ ያንን ወሲባዊ ባህሪ ማሳየት ሊሆን ይችላል ትኩረቱን ለማግኘት። ሴትም ከሆነች ደግሞ ያልተገባ እንቅስቃሴ ማድረግ ሊሆን ይችላል። ያንን ወሲባዊ ትንኮሳ በተለያየ መንገድ ቨርባሊ ብቻ አይደለም በአካል እንቅስቃሴም ሊያሳዩት ይችላሉ። ስለዚህ ያንን ትኩረት ካጡ
ትኩረቱን ለማግኘት ሲሉ ያልተገባ ዋጋ እስከ መክፈል ድረስ ሊደርሱ ይችላሉ። ያንን ትኩረት ደግሞ ከተለያየ አካል ካጡት ደግሞ ራሳቸውን ወደ ማሰቃየት ሊሄዱ ይችላሉ። እንደማይፈለጉ ይህ ዓለም ለእነሱ እንዳልተፈጠረ አይነት ስሜት ሊሰማቸው ይችላል። ይሄ ደግሞ ለራሳቸው ያላቸውን ክብርም ለራሳቸው ያላቸውን ግምትም በየጊዜው እየሸረሸረው ስለሚሄድ ከፍተኛ ስቃይ ውስጥ ሊገቡ ይችላሉ ማለት ነው። ስለዚህ ያንን ስቃይ ደግሞ መቋቋም ቀላል ስራ አይደለም። ድጋፍ ካላገኙ ስቃዩ ወደ ከፋ ራስን ወደ መጥላት ሊወስዳቸው ይችላል ማለት ነው። ድጋፉን በሚመለከት የመጀመሪያው ነገር ከነዚህ ሰዎች ጋር መተማመን መፍጠር ያስፈልጋል። መተማመኑ ከተፈጠረ በኋላ እነዚህ ሰዎች ያሉበትን ስሜት ያሉበትን ችግር በአግባቡ እንዲረዱት ድጋፍ የሚደረገው አንዱ ግንዛቤውን እንዲያገኙት መርዳት ነው። ከዛ ከፍ ሲል ግን የዚህን ነገር ኮንሲኩዌንስ ወይም የሚያመጣውን ውጤት በራሳቸው መንገድ እንዲያውቁት ማድረግ እና ራሳቸውን እንዴት መግዛት ወይም አሁን የሚያደርጉትን ነገር የሚያደርጉት በዲስኦርደሩ ምክንያት የሆነውንና ተገቢ የሆነውን ወይም ሊኖራቸው የሚገባውንና አሁን እያሳዩ ያሉትን በአግባቡ ማሳየት ስንችል ምን ማድረግ ይጀምራሉ? ኦኬ አሁን ማደርገው ይህንን ነገር ማደርገው የሆነ ሞቲቭ አለኝ፣ የሆነ መነሻ ምክንያት አለኝ። መነሻ ምክንያቴ ግን ያ ዲስኦርደሩ ያመጣብኝ ከፍተኛ የሆነ የትኩረት ረሃቡ ነው ብለው ራሳቸውን መግዛትን እንዲለማመዱ ቴራፒው ያግዛቸዋል ማለት ነው። ወዳጅነት ክቡር ነው። ይህ ፍኖት ሚዲያ ነው። እየተዘጋጀ የሚቀርብላችሁ ደግሞ ከፍኖት የስነ ልቦና ማዕከል ነው። አድራሻችን ሀያት አደባባይ ወደ 72 መንገድ ከለሚኩራ ክፍለ ከተማ ፊት ለፊት ያምር ህንፃ 206 እንገኛለን። ዌብሳይታችን ላይ ባለው አድራሻ ልታገኙን ትችላላችሁ። ወዳጅነት ክቡር ነው። ሀሳብ አስተያየት ካላችሁ በአስተያየት መስጫ ሳጥኑ በኩል ልታደርሱን ትችላላችሁ። ሌላም ጥያቄዎች ካሏችሁ እዛ ላይ ልጠይቁን ትችላላችሁ። ስለምትከታተሉ ስለ ድጋፋችሁ እናመሰግናለን። መልካም ጊዜ